ኢራን ጎረቤቶቿን ማጥቃቷን እንድታቆም ሲል ሐማስ አሳሰበ። በጋዛ የኢራን አጋር የሆነው ሐማስ ኢራን ጎረቤቶቿን በተለይም የገልፍ ሀገራትን ማጥቃቷን እንድታቆም ለመገናኛ ብዙሃን ይፋ ባደረገው መግለጫ አሳስበዋል። ሐማስ ከእስራኤል ጋር በሚያደርገው ዓመታትን የተሻገረው ውጊያ ከኢራን የመሳሪያ፣ የስልጠና፣ የፖለቲካና መሰል ድጋፎችን እየተደረገለት ይገኛል። በመካከለኛው ምስራቅ የአሜሪካንን ስትራቴጂያዊ ጥቅም የሚነካ በመሆኑ በምዕራቡ ዓለም በሽብርተኝነት የተፈረጀ ሲሆን በኢራን በኩል ግን የነጻነት ታጋይ ነው በሚል የፖለቲካ ድጋፍ እየተደረገለት ይገኛል። ሆኖም ሐማስ ኢራን የአሜሪካን የጦር መሰረቶች እመታለሁ በሚል ወደ ጎረቤቶቿ መተኮሷን እንድታቆም ሲል ነው ያሳሰበው። የእስላማዊ ኢራን ሪፐብሊክ ለሚደርስበት ጥቃት በዓለም አቀፍ ሕግ መሰረት በማንኛውም መንገዶች መልስ የመስጠት መብት እንዳለው እያረጋገጥን ወንድሞቻችን የጎረቤት ሀገሮችን እንዳያጠቁ እንጠይቃለን። በቀጠናው ያሉ ሀገሮች ይህንን ጥቃት ለማቆም እና የወንድማማችነት ግንኙነቶችን ለመጠበቅ እንዲተባበሩ እንጠይቃለን ብሏል ሐማስ በመግለጫው። ሐማስ በቀጠናው የሚካሄደውን ጦርነት በከፍተኛ ጭንቀት እየተከታተለ መሆኑን ጠቅሶ አሜሪካና እስራኤልን በጥብቅ አውግዘዋል። ከዋና ዋና የኢራን ወዳጅ ኢመደበኛ ወታደራዊ አደረጃጀቶች መካከል ሐማስ እስራኤል ላይ አዲስ ማጥቃት በመክፈት የኢራን አሜሪካና እስራኤልን ጦርነት እንዲቀላቀል ሲጠበቅ ቢሰነበትም በኢራን ላይ ያልተጠበቀ ቅሬታውን ይዞ ብቅ ብለዋል። ሊባኖስ የሚገኘው ሄዝቦላህ በበኩሉ ቴል አቪቭን በማጥቃት ጦርነቱን ከተቀላቀለ ቆይተዋል። ሁቲዎች ፍልሚያውን የሚቀላቀሉ ከሆነ ጦርነቱ ከመካከለኛው ምስራቅ ወደ አፍሪካ ቀንድ የመግባት እድሉ ከፍተኛ ሲሆን የቀይ ባህር ደህንነትም ስጋት ላይ መውደቁ አይቀሬ ነው። የመን የሚገኙት የሁቲን አማጽያን ኢራንን በማገዝ ወደ ጦርነቱ ይቀላቀሉ ይሆን ወይስ የሐማስን መንገድ ይከተሉ? ሁቲዎች ፍልሚያውን የሚቀላቀሉ ከሆነ ጦርነቱ ከመካከለኛው ምስራቅ ወደ አፍሪካ ቀንድ የመግባት እድሉ ከፍተኛ ሲሆን የቀይ ባህር ደህንነት ስጋት ላይ መውደቁ አይቀሬ ነው።